ነገን በማየት ተስፋ በመቁረጥ ስሜት ውስጥ ላሉት ይህንን ተስፋ ለማወጅ ነው የመጣሁት። ነገ መልካም ይሆናል። ለጻድቅ ነገ መልካም ይሆናል። ለጻድቅ ነገ የሚያስደንቅ ታምር አለ። ደመና የለም፣ ነፋስ የለም፣ ምልክት የለም። ነገ ግን ዝናብ ይዘንባል። የተደወለላችሁ አዲስ ስልክ የለም፣ የተላከ ኢሜል የለም፣ መልእክትም የለም። ነገር ግን እግዚአብሔር ነገ ላይ አትጨነቁ መልካም ይሆናል ይላል። ጭንቀት፣ ለነገ መጨነቅ፣ ነገን አይቶ ተስፋ መቁረጥ፣ ነገን አይቶ ማልቀስ፣ ነገን አይቶ ግራ መጋባት የትንሽ እምነት ምልክት ነውና እኛ ደግሞ ትንሽ እምነት የለንም። ካለመኖር ወደ መኖር የሚያመጣ እምነት አለን። ጭንቀት የትንሽ እምነት ምልክት ነው በሉት አጠገብ ያለውን ሰው። ምልክት የለም፣ ደመና የለም፣ ነፋስ የለም ብሎ መወጠር፣ ግራ መጋባት፣ ማልቀስ የትንሽ እምነት ምልክት ነው። እኛ አማኞች ነን። ምድረ በዳውን አቋርጦ የሚመጣ በረከት አለ። ጠላት አይኑ እያየ ጆሮ እየሰማ አቋርጦ የሚመጣ ክብር አለ። ሄይ ላመኑት ይሁን በኢየሱስ ስም። ዴማ ቦሳ ፕራሺያ ላማንዶ ሃሌሉያ። ትንሽ እምነት የለንም፣ ትልቅ እምነት አለኝ። አሜን ነው ወይ? መጽሐፍ ቅዱስ ስለ ነገ ሲናገር ባነበብኩት ክፍል በምሳሌ ነው የተናገረው። ምሳሌው እንደዚህ የሚል ነው። የሰማይን ወፎች ተመልከቱ። አይዘሩም፣ አያጭዱም፣ ወደ ጎተራ አይከቱም፣ እርሻ የላቸውም፣ ገበሬ አይደሉም፣ ስራ የላቸውም፣ ቢሮ የላቸውም። ነገር ግን እንደነሱ ሰዓት ጠብቆ የሚበላ የለም። እኛ እንኳን ባለማመናችን ምክንያት በድህነት ብቻ አይደለም፣ ብዙ ሰዎች ስለማያምኑም ነው። በቀን አንድ የምንበላ ሰዎች አለን፣ በቀን ሁለት የምንበላ ሰዎች አለን፣ በቀን ሶስት የምንበላ ሰዎች አለን፣ መክሰሱም ተጨምሮ በቀን አራት የምንበላ ሰዎች አለን። ወፎች ግን ደቂቃ ሰከንድ ሳያልፍ ሰዓት ጠብቆ ይበላሉ። አይዘሩም፣ አያጭዱም፣ ወደ ጎተራ አይከቱም። ያ ማለት ትልቅ ብርድ ልብስ ለብሳችሁ ተኙ ማለት አይደለም። ወፎችም ምግብ ለማግኘት ይበራሉ ከሀገር ወደ ሀገር። ተኝቶ ቤት መጥቶ የሚበላ ወፍ የለም። ምግባቸውን ለማግኘት ግን ይበራሉ። ከራሳቸው ነዳጅ መብረር ይንቀሳቀሳሉ ከቦታ ወደ ቦታ። ያለ ስራ እምነት፣ ያለ እምነት ስራ ባዶ ነው። አማኝ እየሰራ መጸለይ አለበት። አማኝ እየሰራ ማመን አለበት። ያኔ በእጃችሁ ያለው ነገር መብዛት ይጀምራል። ወፎች አይዘሩም፣ አያጭዱም፣ ወደ ጎተራ አይከቱም፣ ነገር ግን ሰዓት ጠብቆ ይበላሉ ሲባል አንዳንድ ሰዎች ስራ ፈቶ መቀመጥ ይፈልጋሉ። በቃ ከዚህ ከሰዓት በኋላ ሄጄ አፖስቶ ላይ ያለውን ቡቲክ ዘጋለሁ ብሎ ሊያስቡ ይችላሉ። ቅርንጫፍ ክፈት እንጂ አትዝጋ፣ ሌላ ጨምረ ክፈት እንጂ። አሜን ነው ወይ? ያ ማለት አይጨነቁም የሚለውን ቃል ለማሳየት ነው የተቀመጠው። ምንም የላቸውም እኮ። እኛ አካውንት ላይ ገንዘብ አለን፣ ሱቅ አለን፣ ስራ አለን፣ ብዙ ነገር አለን፣ እናስባለን። እነሱ ግን ምንም የሌላቸው ያለ ምንም ጭንቀት ይኖራሉ እየበሉ። አሜን ነው ወይ? ሲቀጥል እንደዚህ ይላል፣ የምድረ በዳ አበቦች እንደነሱ የሚያጌጥ የለም፣ እንደነሱ የሚያምር የለም። በእስራኤል ዘመን ሰለሞን የሚባል ንጉሥ ነበረ፣ በጣም የታወቀ። ቤቱ ላይ ወለሉ ላይ ወርቅ አንጥፎ የሚኖር፣ በወርቅ ዋንጫ የሚጠጣ፣ ዝናውንና ክብሩን ከሩቅ አገር ሰዎች ሰምቶ ቤቱን ለማየት ጥበቡን ለማየት አገር አቋርጦ እየመጡ በብዙ ሰዎች ሲጎበኝ የነበረ ታዋቂው ዝነኛው ጠቢቡ ሰለሞን እንኳን እንደ ምድረ በዳ አበባ አልለበሰም፣ ጌጠኛ አልነበረም። የምድረ በዳ አበባ
ተመልከቱ እንዴት እንደሚያምር። ማነው ልብስ የገዛላቸው? የለም። የነሱ ልብስ የተኛው ሱቅ ላይ ነው የሚሰራው። ከጣሊያን፣ ከቱርክ፣ ከዱባይ አይደለም የሚመጣው። እግዚአብሔር ያለብሳቸዋል። የምድረ በዳ አበቦች ከዝነኛው ከሰለሞን በላይ ቆንጆ ልብስ መልበስ ከቻሉ ለልብስ አትጨነቁ። ብዙ ሰዎች ለጨርቅ ይጨነቃሉ። ጨርቅ ኖሮ አንተ ባትኖር አንተ ከልብስ ትበልጣለህ። አንተ ከመብል ትበልጣለህ። አንተ ነገ ከምትለው ከነገ ትበልጣለህ። አሜን ነው ወይ? እግዚአብሔር ደግሞ የምትፈልገውን ሳይሆን የሚያስፈልግህን ያስባል። የምትፈልጉትን ሳይሆን የሚያስፈልጋችሁን፣ የሚፈልገውን ሳይሆን የሚያስፈልገኝን የሚያውቅ አምላክ አለኝ። ንገሩት አጠገባችሁ ያለውን ሰው የምትፈልገውን ሳይሆን የሚያስፈልግህን የሚያውቅ ጌታ አለ፣ አትፍራ በሉት። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ እርሱ ስለ እናንተ ያስባል ይላል። ይህ የመጽሐፍ ቅዱስ እውነት ነው። እርሱ ስለ እናንተ ያስባል። ከእናንተ በላይ እርሱ ለእናንተ ያስባል። ምን እንደሚያስፈልጋችሁ፣ ለዛሬ ምን እንደሚያስፈልግ፣ ለነገ ምን እንደሚያስፈልግ፣ በዚህ ወር ምን እንደሚያስፈልግ፣ በዚህ ዓመት ምን እንደሚያስፈልግ፣ ለሚቀጥለው ዓመት ምን እንደሚያስፈልግ እርሱ ስለ እናንተ ያስባል። እርሱ ስለ አንተ ያስባል። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ፣ ሸክማችሁን እርሱ ይሸከማል። አሜን ነው ወይ? ጻድቅ ያለ ጭንቀት በእምነት እንደ አንበሳ ይተኛል። እውነት እላችኋለሁ ከዚህ ሰዓት ጀምሮ የምታምኑ ከሆነ ጭንቀታችሁን፣ ሐዘናችሁን፣ ጥያቄያችሁን ሁሉ ለጌታ ሰጥታችሁ እረፍት ውሰዱ፣ ተኙ፣ እረፉ። እግዚአብሔር ስለ እናንተ ያስባል። እግዚአብሔር ስለ እናንተ ያስባል። እግዚአብሔር ስለ እናንተ ያስባል። እግዚአብሔር ስለ እኔ ያስባል በሉት እስኪ። በጣም ይገርመኛል። ወፎች ከበሉ አንድ ቀን እንኳን በሰማይ ለሚበሩ ወፎች ቁርስ አዘጋጅተን፣ ምሳ አዘጋጅተን፣ እራት አዘጋጅተን ናና ብላ ያልነው ወፍ የለም፣ ወይም ደግሞ ወስደን የሰጠነው ወፍ የለም። ነገር ግን ሁል ጊዜ ይበላሉ፣ ሁል ጊዜ ይጠጣሉ። ነገራቸውን የሰማዩ አምላክ አጀስት ያደርጋል። አንዳንድ ጊዜ ደግሞ ወፎች ከኛ በላይ የሚጣፍጥና ደስ የሚል ነገር በልቶ ያውቃሉ። በእናንተ ጓሮ ላይ ማንጎና ፓፓያ አለ አይደለ? ሁሉ የሚበሉ እነሱ ናቸው። አንተ ሳትቀምስ ቀድሞ የሚበሉ እነሱ ናቸው። ማንጎ ይበላሉ። አንተ ቤት ውስጥ ቅጣ ስትበላ እነሱ ማንጎ ቁጭ ብሎ ላይ አንተ ተከልከው እንኮ ነው። ፓፓያ፣ ሙዝ ይገርመኛል። አንዳንድ ጊዜ ሳየው በጣም የሚገርም ማለት ነው። ቁጭ ብሎ ይበላሉ። ማን እንደተከለ አያውቁ። በልቶ 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 ሙዝ ቢሆን ፓፓያ ቢሆን ቀፎ ቀርቶ ውስጡን ጨርሶ ብሎ ይሄዳል። ሙኩክ አርጎ በልቶ ደስ አይሉ። ሕሳብ የሚል የለም፣ ቢል የለም፣ ማንም አይጠይቃቸውም። ስለዚህ እግዚአብሔር የሰማዩን ወፍ እንደዚህ አይነት ጣፋጭ ነገር ካበላ እነሱ ሕሳብ ያልተጠየቁበት ምክንያት እግዚአብሔር ስለከፈለ ነው። ኦልሬዲ ተከፍሏል፣ ተከፍሏል። ስለዚህ እናንተ ከወፎች ትበልጣላችሁ። እናንተ ምድር ላይ ካሉ ሁሉ ትበልጣላችሁ። የሰው ልጅ ብልጫ አለውና እግዚአብሔር ስለ ሰው ልጆች ይጨነቃል። ሃሌሉያ! አጠገባችሁ ያለውን ሰው ተከፍሏል አትጨነቅ በሉት። ንገሩት ባካችሁ። ይሄ ለአንዳንድ ሰዎች መልእክት ነው ዛሬ። ተከፍሏል አትጨናነቅ በሉት። እግዚአብሔር ከፍሏል። እግዚአብሔር ከፍሎታል። ብዙ ጊዜ የምንጨነቀው ለምንድን ነው ካላችሁ የዓመት አንድ ገቢ አድርገን ቁጭ ለማለት ነው። ዘግቼ ቁጭ ልበል በቃ ያለ ስጋት ስለምንል ነው። በቃ ዝግታ አድርገ የ2012 በአንድ ዘግቼ እስከ አፍንጫ አምጥቼ ቁጭ ልበል በቃ ስለምንል ነው እኛ ውጥር የምንለው። መጽሐፍ ቅዱስ ግን
የዕለት እንጀራ ዛሬ ስጠን ብሎ ነው ኢየሱስ የጸለየው እንጂ ዝም ብሎ የሳምንት ዝጋልኝ የዓመት ዝጋልኝ ብሎ አይደለም ኢየሱስ የጸለየው። እንዴት ብለን ነው መጸለይ ያለብን ብሎ የኢየሱስ ተከታዮች ሲጠይቁ የዕለት እንጀራ ስጠን ዛሬ አሁን የምንበላው ብቻ ስጠን። የእስራኤላውያን ልጆች በሙሉ የብዙ ጊዜ ስለጠየቁ መናው ምን አለ? ብስብስ አለና ተላ። ፍሬሹን እየበሉ መኖር ሲችሉ በአንድ ያለ ልክ ሰበሰቡና እንጀራው ምን ሆነ? ትል በትል ሆነ። ብዙ ስትሰበስቡ የሚተላበት ጊዜም አለ። ስለዚህ የኛ ጭንቀትና መወጠር የብዙ ዓመት ባጀት እንዲዘጋልን ከመፈለግ ካለው መነሻ ነው።